አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? የሀገሬ ልጆች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። አሁን እዚህ ጋር የተቀቀለ ስጋ አዘጋጅቻለሁ ማለት ነው። እችን የተቀቀለች ስጋ እንደዚች አድርጌ እንትን እላለሁ ማለት ነው። መሰራው ዛሬ ሩዝ ኢራን ይባላል ማለት ነው። አሳያችኋለሁ እስከ መጨረሻ ውዶች። አሁን እንደዚህ ቸርጌ ይችን የተቀቀለ የዶሮ ልብ ማለት ነው። ሰደር ይሉታል አረቦች። የተቀቀለ የዶሮ ልብ እንደዚህ የሰራው ነው የሚገኘው ማለት ነው ውዶች። እና ነጭ ሩዝ እቀቅላለሁ። እንዴት አድርጌ እንደምሰራ አሳያችኋለሁ። እስከ መጨረሻ አብራችሁኝ እንዲዘልቁ ነው እንትን የምለው። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ የሀገሬ ልጆች። እና ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ እላችኋለሁ ውዶችዬ። እና አሁን ይችን የዶሮ ስጋ እንደዚህ ካደረግኩኝ እንደዚህ አድርጌ ማለት ነው ትንላለሁ። እና ውዶች ይህን ይመስላል። አበረታቱኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። አበረታቱኝ ውዶች፣ አበረታቱኝ። እና ይሄንን ይመስላል የኔ ውዶች። እና እንግዲህ አሁን እንደዚህ ቻርጌ ጨረስኩኝ ማለት ነው። ይችን እንግዲህ ጨራርሻለሁ ማለት ነው። እንደዚህ ቻርጌ እንግዲህ ውዶችዬ እና እንግዲህ ይሄንን ይመስላል ውዶችዬ። ለማንኛውም አበረታቱኝ ማለት ነው ውዶችዬ። እሺ ውዶችዬ አሁን መጨረሻ ላይ አድርጌያለሁኝ እና ይሄንን ትንሽ እንደዚህ ጨምራለሁኝ። ይሄኛውን ነገር ማለት ነው ጨምራለሁ። እንደዚህ ያርጌ ሙከሰራት ነው እሱን ጨምራለሁ። እሱን ከጨመርኩኝ በኋላ ይሄኛው ደግሞ እንትን ነው ውዶችዬ። እንደዚህ አድርጌ ይሄንን ትንሽ ጨምራለሁ ማለት ነው። ትንሽ ይሄንን እንደዚህ ተጨመርኩኝ በኋላ ወዶችዬ ተጨመርኩኝ በኋላ እንትን ነው አሁን እንደዚህ አደርጋለሁ። እንደዚህ ተጨማመርኩኝ በኋላ የማደርገው ምንድነው ጋዝ ላፍስና ትንሽ ይለኝ ሞቅ ሞቅ አደርጋለሁ። አንዳንድ ነገሮችን እንጨማምርበታለሁ ማለት ነው። አሁን አንዳንድ ነገሮችን ጨማምርበታለሁ ማለት ነው ውዶቼ። አመሳ አደርገዋለሁ። ሩዝ ኢራኒ የምሰራው ዛሬ ማለት ነው። እና እንደዚህ ከጨማመርኩኝ በኋላ እሺ ውዶቼ እና እንደዚህ ጥብስ አደርጋለሁ ማለት ነው። ቀልቀል አድርጌ እንደዚህ አድርጌ እጠብሳለሁ ማለት ነው ወዶች። ትንሽዬ ቅመም እንደዚህ አደርጋለሁ ማለት ነው። እና ከዚህ ጋር ጋዙን ቀነስ ማድረግ አለብን እንዳይቃጠልብን እና ወዶችዬ እዚህ ጋር ዛፈራን አዘጋጅቻለሁ። ዛፈራን ማለት ነው። ከዚህ ተዛፈራን ማድረግ አለብን ማለት ነው። ይሄ ዛፈራን እንትን እንዲልልን ያደርጋል ማለት ነው። የሆነ እንዲቀየር ያደርጋል። ጣዕሙ እንዲመጣ ያደርጋል ማለት ነው ውዶችዬ። በነገራችን ላይ ይህን በጣም ነው የሚወዱት ሰዎች እና እንደዚህ አድርጌ
ሰርቻለሁ ማለት ነው ወዶቼ። ይሄን ይመስላል። አሁን እንደዚች አድርጌ እንግዲህ ሁሉንም ነገር አዘገጃጅቻለሁ ማለት ነው ወዶቼ። እና እቺ ነገር እንትን ነች አብራ ጨው አላደረኩም። ስለዚህ ጨው ስላልጨመርኩኝ እንትን ይሆናል ማለት ነው። ከዚህ እያያችሁ ትጨምራላችሁ ማለት ነው። ዛፈራንና ማይወርድ ነው እና በጣም ይጠቅማል ማለት ነው። በጣም ቆንጆ እንትኑ ማለት ነው። እንደዚህ ቸርገው እንግዲህ ትትስተተል አንተ ከተካታለሁ ማለት ነው። ከዛ አሁን እንግዲህ ውዶችዬ ይህን የመሰለ እንትን ነው መሰራው ማለት ነው። ይህንን የመሰለ ነው መሰራው ውዶችዬ። ሰራው ጋዙን አቆምና ቀንሼ እንትን እላለሁ ማለት ነው ወዶቼ። እሺ ወዶቼ አሁን እንቁላል አስኳል እለያለሁ ማለት ነው። አሁን እንቁላል አስኳል እለያለሁ ማለት ነው። ይችን እንቁላል አስኳል ቀዩን ብቻ ነው የምጠቀመው ማለት ነው። ቀዩን ብቻ ነው የምጠቀመው። ቀዩን ብቻ ነው የምጠቀመው ማለት ነው ወዶችዬ። ቀዩን ብቻ እንቁላል ነው የምጠቀመው እንደዚህ ማለት ነው። እሺ ብቻ አሁን እንደዚህ አድርጌ እንቁላል ብቻ ነው የምጠቀመው ማለት ነው። እና ብቻዬ አሁን እዚህ ጋር የማደርጋቸው ነገሮች አሉ። እሺ ብቻዬ አሁን እዚህ ጋር ሩብ እንደዚህ እጠቀማለሁ ማለት ነው። ከእንቁላሏ ጋር ሩብ አደርጋለሁ። እያየን ነው የሚጨምረው ከዛ ከቅድሙ ካረኩት ውሃ እንደዚህ አድርጌ አደርጋለሁ ማለት ነው። ዛፈራን ነው ይሄ የዛፈራን ውሃ ነው ማለት ነው። ሩዝ ኢራኒ ይባላል። ሩዜን እጠቀማለሁ። አሁን ሩዜን እጠቀማለሁ ወጥቼ የቀቀልኩት ሩዝ አለ። ይሄን የቀቀልኩትን ሩዝ አብርጄዋለሁኝ እንቁላሉ ጋር እንትን እንዳይልብኝ ማለት ነው፣ እንዳይበስልብኝ እንትን ብዬዋለሁ ማለት ነው። እንደዚህ እያደረኩ እንትን እላለሁ ማለት ነው። የበረደውን እያደረኩ የበረደውን እንደዚህ እያደረኩ እለውሰዋለሁ ማለት ነው። ወጦችዬ እለውሰዋለሁ ማለት ነው። አሁን እንደዚህ እያደረኩ እንዲብለቅለቅ እያደረኩ እለውሰዋለሁ ማለት ነው ወጦችዬ። ከዚህ ዛፈራን ነው ይሄ አድርጋለሁ ማለት ነው። ዛፈራን ነው
ይሄን አደርጋለሁ። ከዛ ሩዜን አደርጋለሁ። እንደዚህ ያለና ከለሩ ቆንጆ ሆኖ ቢጫ ይሆናል ማለት ነው። አሁን ሩዜን አደርጋለሁ እንደምታዩት እንደዚህ ማለት ነው። እንደዚህ አደርጋለሁ። ይሄ በብዛት የሚታወቀው ኢራንዮች ቤት ነው። እነሱ ጋር ነው የሚታወቀው በብዛት ይሄ ሩዝ አሰራር ማለት ነው። እና ውዶች ይሄ እንደዚህ አድርጌ እሰራለሁ። እንደዚህ አድርጌ ልቅልቅ አድርጌ እሰራለሁ ማለት ነው። ያዘጋጀሁት ብረት ድስት ፍሮም ነው የማስገባው። ከዛ ያዘጋጀሁት ብረት ድስት አለኝ። እንደዚህ አደርጋለሁ ማለት ነው ውዶችዬ። እንደዚህ አድርጌ ያዘጋጀሁት እንትን ውስጥ ብረት ድስት ውስጥ እንደዚህ አደርግና አዘጋጃለሁ ማለት ነው የኔ ውዶች። አዘጋጃለሁ እንደዚህ አድርጌ ማለት ነው። የሚያንስ ከመሰለኝ ልጨምር እችላለሁ ማለት ነው። የሚያንስ ከመሰለኝ ማለት ነው። እንደዚህ አድርጌ እጨምራለሁ ውዶችዬ። ከዛ ይሄኛው ነው እዚህኛው ጋር እንደዚህ አድርጌ ድብልቅ አደርግና አደርጋለሁ ማለት ነው ውዶችዬ። ከዚህ በኋላ የማደርገው ይኖራል ማለት ነው ውዶችዬ። እንደዚህ አደርጋለሁ። ዶሮዬን ያዘጋጀሁትን ዶሮ አረጋለሁ ማለት ነው። ይሄ ዶሮ የሚቀመጠው መካከል ላይ ነው ማለት ነው ውዶችዬ። መካከል ላይ ነው ዶሮ የሚቀመጠው እና እንደዚህ አድርጌ አደርጋለሁ ማለት ነው። እንደዚህ አደርጋለሁ ማለት ነው የኔ ወዶች። አሁን እንደዚህ አድርጌ ካደረኩ በኋላ የማደርገው ነገር ቢኖር የሰራሁትን ሩዝ አለብሳለሁ ማለት ነው። ታዲያ የሰራሁትን ሩዝ እንደዚህ አድርጌ አለብሳለሁ ማለት ነው። እንደዚህ አድርጌ አለብሳለሁ የቱን የሰራሁትን ሩዝ ማለት ነው። እኔ አሁን እንቁላል ስላነሰኝ አንድ እንቁላል ለመጨመር ነው የሄድኩት ውዶችዬ። እንቁላል አነስ ስላለኝ ማለት ነው አንድ እንቁላል ለመጨመር ነው የመጣሁት ማለት ነው። እና ውዶችዬ ይህንን የመሰለ እንትን እሰራለሁ ማለት ነው። እና እንደዚህ አድርጌ እሰራለሁ ማለት ነው።
እሺ ውዶችዬ